ፊልሙ የሚጀምረው ክሪስቲንሰን የተባለ ሰው በአንድ ምግብ ቤት ውስጥ ለብቻው ተቀምጦ ሳለ ነው። ሰዓቱን ያያል፣ ትክክለኛውን ሰዓት ይመረምራል እና በድንገት የሆነ ሰው እንደሚገባ እየጠበቀ ይመስላል። ወደ መግቢያ ዞር ይላል፣ ምንም ነገር አይከሰትም። ስለዚህ በረጋ መንፈስ ተነስቶ ይወጣል። ክሪስ የሚኖረው በላስ ቬጋስ ሲሆን እዚያም ፍራንክ ካዲላክ በሚል በትንሽ የድግምት ትርኢት ማጂክ ሾው ላይ በመሰማራት ኑሮን ይመራል። መድረክ ላይ ወጥቶ የትንቢት ጥበቦችን ማሳየት ይጀምራል። ነገር ግን ተመልካቹ ብዙም አልተደነቀም። ራሱን ለማረጋገጥ አንዲት ወጣት ሴት ከህዝብ መካከል ይጋብዛል። ክሪስ የአንገቷን ሐብል ልክ በየትኛውም ሰከንድ ላይ ወደ መጠጥ ውስጥ እንደሚወርቅ ይተነብያል። ልክ እሱ እንዳለው ይከሰታል። ተመልካቹም እንደ አንድ ብልህ የማታለያ ዘዴ በመቁጠር ያጨበጭባል። ይሁን እንጂ ክሪስ ሳያውቅ ሁለት የኤፍቢአይ ወኪሎች ተመልካቾቹ መካከል ሆነው በቅርብ ይከታተሉት ነበር። ክሪስ ልዩ ችሎታ አለው። የራሱን የወደፊት ጊዜ ማየት ይችላል። ነገር ግን እስከ 2 ደቂቃ አስቀድሞ ብቻ ነው። የድግምት ትርኢት ሂሳቦቹን ለመክፈት የሚያስችለውን ያህል ገቢ ስለሚያስገኝለት ትርፍ ጊዜውን በካሲኖች ውስጥ ቁማር በመጫወት ያሳልፋል። ሆኖም ግን ትኩረት እንዳያስብ በማሰብ ትንንሽ ውርርዶችን ብቻ ያስይዛል። እንዲሁም መጠነኛ መጠጦችን ያሸንፋል። ጃክቦት እንዳይደርሰው በጥንቃቄ ይርቃል። ይህም ሆኖ ግን ካሲኖውን ሲከታተለው ቆይቷል። በዚህ ልዩ ቀን በሮይ ቦይል እና በባልደረባው ዴቪስ የሚመራው የጥበቃ ቡድን በቅርብ ክትትል ያደርግበታል። ሮይ ክሪስን በሲሲቲቪ ካሜራ በኩል የተከታተለ እንደመሆኑን ለማወቅ ይሞክራል። እረ እሱ እየቆጠረ አይደለም፣ ከ5 ድርብ ካርታዎች ላይ ሆኖ አይቆጥርም። ያ ባክፔጅ ላይ ትናንሽ የድግምት ትርኢት የሚሰራው ሰውዬ ነው አይደለ? ስሙ ማን ነበረ? ፍራንክ ካዲላክ ይባላል። እኛ ላይ ብላት የሰራ ነው። ያ ህጋዊ ነው። ካርታውን ማታለል አይችልም። እየነገርኩ ነው። ያ ትንሽ ውርጋጭ ምን ሊመጣ እንደሆነ ያውቃል። ያንን ሲስተም የተጠቀመ ከሆነ ለምን በብዛት አይወራረድም? ያ የኔ ሁለተኛ ጥያቄ ይሆናል። ያንን ተመልከጥታኛን እያየን ነው። ልክ ሊሰማን እንደሚችል ሁሉ የትኛው ጠረጴዛ ነበር? የተደናገጠው ሮይ ቦል ቡድኑ እንዲንቀሳቀስና ክሪክን እንዲይዙት ያዛል። ክሪስ ይህ እንደሚሆን አስቀድሞ አይቷል። ከጠረጴዛው ተነስቶ ቺፕ ለመቀየር ወደ ገንዘብ ተቀባዩ ያመራል። እዚያም ቆሞ ሳለ 2 ደቂቃ በፊት ይመለከታል። አንድ ሰውዬ ሽጉጥ አውጥቶ ገንዘብ ተቀባዩን ሲዘርፍ 2 ሰዎችን ሲገል እና ገንዘቡን ይዞ ሲያመልጥ ያያል። ራዩን እንዳበቃ ሰውየውን ይቀርብና ነገር ግን መሳሪያውን ከማውጣቱ በፊት ክሪድ ወደሱ ዘሎ በመሄድ ትጥቁን ያስፈተዋል። የካሲኖ ጠባቂዎች ሽጉጣቸውን ደቅነው ሲመጡ ክሪስ ሽጉጡን ይዞ ስለነበር እሱ ወንጀለኛ እንደሆነ በማሳበብ ሁኔታው ሙሉ በሙሉ በተመሳሳይ መንገድ ይረዳሉ። የሱ ሽጉጥ ነው። 2 ሰዎችን ሊተኩስ ነበር። በንግግሩ ከዛ ሊያመልጥ እንደማይችል የተረዳው ክሪስ ይሮጣል። ሁሉም የካሲኖ ጠባቂዎች እሱን ለመያዝ ወዲያውን ይሰማራሉ። የማየት ችሎታውን በመጠቀም እንቅስቃሴውን አስቀድሞ በማወቅ ክሪስ በብልሃት ያመልጣቸዋል። ምንም እንኳን ዴቪስ በክትትል ካሜራው በኩል ትክክለኛው ቦታውን ለጥበቃዎቹ ቢነግራቸውም በማንኛውም ጊዜ በአንድ ወቅት ክሪስ ወደ መጸዳጃ ቤት ዘልቆ በመግባት ልብሱን በፍጥነት ይቀይርና ማንነቱን ለመደበቅ ተመልሶ ይወጣል። ዴቪስ ለቡድኑ ማስጠንቀቂያ እስከሚሰጥ ድረስ ክሪስ አስቀድሞ ወደ መውጫ እያመራ ነበረ። ከህንፃ ያመልጣል፣ መኪና ይሰርቃል እና በፍጥነት ይነዳል። ሮይ ቦል የላስ ቬጋስ ፖሊሱን ያነጋግራል እና በከተማው ጎዳናዎች በከፍተኛ ፍጥነት ማሳደድ ይጀምራሉ። ክሪስ የባቡር ማቋረጫ ላይ ሲደርስ ፍጥነቱን የሚመጣው በባቡር እንደሚጋጭ ወደፊት ራዕይ ያያል። ይህን እውቀት መሰረት በማድረግ ጋዙን እስከ መጨረሻ ይረግጠዋል። ባቡሩ ከመድረሱ ከሰከንድ በፊት ሀዲዱን ይሻገራል። ፖሊሶቹም ለመቆም ይገደዳሉ። ክሪስ በተሳካ ሁኔታ ያመልጣል። ይህ እንዲህ እንዳለ የኤፍቢአይ ወኪል ካሊፎረስ የካሲኖ ቪዲዮ ለባላደራው አለቃዋ ታሳያለች። ከ2 ወር በፊት በቁማር በማጭበርበር የምንፈልጋቸው ሰዎች ዝርዝር ውስጥ አንደኛው ነበር። አሁን እሱ የሚያደርገው ነገር ከእድል ጋር ምንም ግንኙነት የለውም። ሊገለጽ የማይችል ችሎታ አለው። ተመልከተው፣ እንደዚያ ምን ማድረግ እንዳለበት በትክክል ያውቃል። እሷ ክሪስን ለተወሰነ ጊዜ ስትከታተለው ቆይታለች። እናም እውነተኛው ከተፈጥሮ በላይ ችሎታ እንዳለው ታምናለች። አለቃዋ ግን የእሷን ሀሳብ ውድቅ ያደርገዋል። የአውሮፓ አሸባሪዎች ከሩሲያ የኒውክሌር መሳሪያ በሰርቀው በሎስ አንጀለስ ውስጥ በሆነ ቦታ ለማፈንዳት ማቀዳቸውን ታስታውሰዋለች። ለዚህ ተልዕኮ ያሉ ወኪሎች ሁሉ ያስፈልጋሉ። ካሊ ግን ክሪስን ማግኘት ከቻለ ችሎታው የኒውክሌር መሳሪያ ያለበትን ቦታ ለማግኘት ሊረዳ እንደሚችል ትሟገተዋለች። አለቃዋ ሳይወድ በግድ ይስማማል። እናም ይህን ለማረጋገጥ 5 ቀናት ይሰጣታል። ካሊ ወዲያውኑ ረዳቷ ካቫንን ሮይ ቦይልን እንዲያመጣው ታዛለች። ካቫናው ካሲኖ ይደርሳል። መታወቂያውን ያሳይና ሮይ ቦይልን ወደ ኤፍቢአይ የሞባይል እዝ ማዕከል ይወስደዋል። እዛም ካሊ ስለ ክሪስ ትጠይቀዋለች። ሮይ ቦይ ክሪስን ይከታተለው የነበረው ሊያጭበረብር ይችላል በሚል ጥርጣሬ እንደነበር ያስረዳል። ካሊ ክሪስ ቀጥታ ወደ ካሜራ እያየ ያለበት ፎቶን ታሳየዋለች። እናም በዛ ቅጽበት
ስለምን የተነጋገረ እንደነበር ትጠይቀዋለች። ሮይ ቦይ ክሪስ በድንገት ቀና ብሎ ሲያይ እሱ የክሪስን እስራት ሲይዛ እንደነበር ያምናል። ካሊ ነገሩን በመያዝ ስለዚህ በማድረግ እዚህ መገኘት የለበትም ትለዋለች። አንዴ ወደ ንቃተ ህሊና ከገባ ሊገነዘብ ይችላል። ሮይ ቦይ ካመሰገናቸው በኋላ ካሊን ያሰናብቱታል። ውጪ ላይ ካቫናው ሮይ ቦይ ስለ ክሪስ ማንነት መቼም እንዳይናገር ያስጠነቅቋል። ጆንሰን የሚባል ሰው ኖሮ አያውቅም። በካሲኖ ውስጥ 100 ካሜራ እንዳለ ካሰብን ያ ከባድ ይሆናል። አትጨነቅ፣ ማስረጃው ወርሟል። ሂድ። ሄይ እሷ ያላገባች ናት። ተመልሰው ወደ ውስጥ ሲገቡ ካሊና ቡድኗ የቀረውን መረጃ በመተተን ክሪስ ከ1 እስከ 12 እና ከ2 ደቂቃ ድረስ ወደፊት ማየት እንደሚችል አረጋገጡ። በአንድ ወቅት 2 ደቂቃ ከ16 ሰከንድ መዘጋየት ነበረ። በጭራሽ አልተወራረደም። ዝም ብሎ ተነስቶ ሄደ። ምናልባት 2 ደቂቃ ከ16 ሰከንድ በጣም ረጅም ሊሆን ይችላል። ያን ያህል ርቀት ማየት አይችልም። ልክ በዚህ ጊዜ ካቫናው አዲስ ዜና ይዞ ይመለሳል። ፖሊሶች የሰረቀው መኪና ያለበትን ቦታ አግኝተዋል። ይህ በእንዲህ እንዳለ ክሪስ አሁንም እየታደነ እያለ በቀጥታ ወደ ድሮ ጓደኛው አሪቫ ቤት ይነዳል። አሪቫ መኪናውን ሲያይ ኬት እንዳመጣ ይጠይቀዋል። ክሪስም እንደሰረቀ በግዴለሽነት ያምናል። አሪቫ መኪና በመስረቁና ዘውትር በመሸሹ ይገስጸዋል። እንዲህ አይነት ህይወት በመጥፎ ሁኔታ ብቻ እንደሚጠናቀቅ ይነግረዋል። እንዲሁም ክሪስ በራእዩ ውስጥ ደጋግሞ ስለሚያያት ሴት እንዲረሳ ይመክረዋል። ክሪስ እሷን ለማግኘት በየቀኑ ወደ ምግብ ቤት የሚሄድበትን ትክክለኛ ምክንያት እሷ ናት። በራእዩ ውስጥ እሷ በምግብ ቤት ውስጥ የምትመጣበት ትክክለኛ ቀን አያውቅም። የሚያውቀው አንድ ነገር ቢኖር 9 ሰዓት ከ8 ደቂቃ ላይ እንደምትመጣ ብቻ ነው። ምክንያቱም በራእዩ ውስጥ ሰዓት አይቷል። ነገር ግን የቀኑ የትኛው ሰዓት እንኳን እንደሆነ አያውቅም። በዚህ ቀን 2 ጊዜ ወደ ምግብ ቤት ይሄዳል። ስማ በዚህ ልጅ ሰዓቱን ስታይ ምናልባት የቀን መቁጠሪያ ካላንደር አይታል? ምክንያቱም ከዛሬ 10 ዓመት በኋላ ሊሆን ይችላል። ክሪስ ይቺ ሴት ለሱ ልዩ እንደሆነች ያስረዳል። ከእሷ ጋር የሚሆንበት ጊዜ ከተለመደው የ2 ደቂቃ የራእይ ገደብ በላይ ማየት እንችላል። ለእሱ ይህም ማለት እሷ እውነተኛ ፍቅሩ ልትሆን ትችላለች ማለት ነው። ኤርቮ ግን መቼም ላይከሰት ለሚችል ነገር ራሱን አደጋ ላይ እንደሚጥል ያሳስበዋል። በድንገት ክሪስ ባለበት ይቆማል። አንድ ሴት እየመጣች እንደሆነም እሷም ስውር ፖሊስ መሆኗን ለአርቭ ይነግረዋል። አርቭ ወዲያውኑ እንዲሮጥ ይነግረዋል። ፖሊስ እንግዲያው መሄድ አለብህ። ነገር ግን ክሪስ ለመቆየት ይወስናል። ቆይ ምን ያህል እንደምታውቅና ከእኔ ምን እንደምትፈልግ ማየት እፈልጋለሁ። ከጥቂት ቅጽበታት በኋላ ካሊ ትገባለች እና ክሪስ ብቻውን ለማነጋገር ትጠይቋለች። ካሊ የወደፊት የማየት ችሎታው ላይ ፍንጭ ትሰጠዋለች። ክሪስ ግን ስለምን እያወራች እንደሆነ እንዳላወቀ ያስመስላል። እያለች ያለችው ስለ ድግምት ትርኢት እንደሆነ በመቀለድ እሷን በትዕይንቱ ላይ እንዳያት ጭምር በመጥቀስ ካሊ ትርኢት ላይ ችላ በማለት በቀጥታ ወደ ጉዳዩ ትገባለች። የኒውክሌር መሳሪያ እንደተሰረቀና እንዲፈነዳ ወደ አሜሪካ በሚስጥር እየገባ መሆኑን ትነግረዋለች። ችሎታውን ተጠቅሞ መሳሪያውን ለማግኘት እንዲረዳቸው ትፈልጋለች። ይህን ስትል የኃላፊነት ስሜት ለመቀነስ ትሞክራለች። ክሪስ ግን እምቢ ይላል። ከመንግስት ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም ግልጽ ያደርጋል። ምክንያቱም እነሱ እንደሚጠቀሙበትና ዘግተው እንደሚያሰቃዩት ያምናል። ከዛም ካሊ ስልቷን ትቀይራለች። በካሲኖ ውስጥ ሽጉጥ ይዞ የሚያሳይ ቪዲዮና የተሰረቀ መኪና ማስረጃ በእጇ እንዳለ ታስታውሰዋለች። ያ አደጋ ነበር። እሱ ሽጉጥ ነበረው። 2 ሰዎች ላይ ሊተኩሱ ነበረ። አዎ እንዴት አወቅ? ለበጎ ነገር ዋጋ አይከፈልም አይደል? የህግ ችግሮችን ልፈታልህ እችላለሁ። ጓደኛዬ ግን አንተም መተባበር አለብህ። ካልሆነ ግን ቀጣይ ድግምት ትርኢት በፎልሴም ስቴት እስር ቤት ይሆናል። የሚያስቅ ነው። ነገር ግን አንቺ ለመርዳት እየሞከርሽው ያለው ሰው ገና ከ3 ዓመቱ ጀምሮ በቃሉ ሙሉ ትርጉም እያሰቃየው ነው። ምን ይሉታል? አዎ ቀጣዩን ፍላሽ ካርድ ገምት የሚል የ36 ሰዓት ማራቶን የታከለበት ቁጥጥር የሚደረግበት የጫወታ ህክምና። ስለዚህ እባክሽ ብቻዬን ተይኝና ትንሽ ቢሆንም መደበኛ ህይወት ልኖር። ክሪስ አቋሙን ሳያለዝም እንደገና እምቢ ይላል። በድንገት የታጠቁ የኤፍቢአይ ወኪሎች ክፍሉን ሰብረው በመግባት ህንፃውን ይከቡታል። ከዚያም ጊዜ ወደ ኋላ ይመለሳል። ክሪስ ይህን ውጤት አስቀድሞ አይቶ እንደነበር ይታወቃል። ልክ ነሽ፣ መሄድ አለብኝ። ያንን እውቀት በመጠቀም በፍጥነት በኋላኛው በር ያመልጣል። ጥቂት ቅጽበታት በኋላ ካሊ ወደ ክፍሉ ስገባ ኤርቫን ብቻ ቢሊያርድ ሲጫወት ታገኘዋለች። ክሪስም ከጥቂት ሰከንዶች በፊት እንደሳተቸው ትረዳለች። በሰከንዶች ካኩት አይደል? በሌላ ቦታ ሮይ በመኪና ማቆሚያ ቦታ ላይ ወደ መኪናው እያመራ ሳለ የቁማር ኮሚሽን ሰራተኞች ነን የሚል አንድ ወንድና አንድ ሴት ይቀርቡታል። ስለ ክሪስ ጆንሰን ምን እንደሚያውቅ ይጠይቁታል። ስለ ክሪስ ጆንሰን ምን ልትነግረን ትችላለህ? ሮይ መጀመሪያ ዝም ይላል። ከዛ በዚህ ስም የሚጠራ ሰው እንደማያውቅ ይነግራቸዋል። ሴትየዋ ጉልበት ላይ ትተኩስበታለች። እሱ በህመም ሲዝለፈለፍ ሰውየው ቢላዋ ወጥቶ መልስ እንዲሰጠው ያስገድደዋል። በሚቀጥለው ቀን ክሪስ እንደገና በዚያ መንገድ ዳር ምግብ ቤት ተቀምጦ መጠጥ ይጠጣል። ሰዓቱን እያየ በዚህ ጊዜ ልክ ሲጠብቅ በነበረው ትክክለኛ ቅጽበት ራእይ ውስጥ ያያት ሴት በመጨረሻ ትገባለች። ስሟም ሊዝ ይባላል። ደንግጦ የሚመለከታትን ክሪስ አልፋ
በአቅራቢያ ባለው ጠረጴዛ ላይ ትቀመጣለች። ክሪስ በተሳካ ሁኔታ የሚቀርብበትን መንገድ ለማግኘት በርካታ የወደፊት ሁኔታዎችን መሞከር ይጀምራል። ይቅርታ ክብሪት አለሽ? አላጨስም። ስለረበሽኩሽ ይቅርታ። ስለ ቡና አንድ ጥያቄ ነበረኝ፣ ስለሚጠቀሙት ፍሬ። ይህ ምናልባት አስተናጋጁን ልጠይቀው የሚገባ ነገር አይደል? እንካ እባክህ አታድርገው። ከሙከራዎቹም በአንደኛውም አልሰራም። የሊት ጊዜ ቀድሞ ጓደኛዋ ኬንዳል ይመጣና እሷን በማስወገድ ይከራከራታል። እጁን በመያዝና እያመመኝ ነው ብላ እንኳን ለመልቀቅ አሻፈረኝ በማለት ጠብ ይጀምራሉ። ክሪስ ጣልቃ በመግባት እንዲተዋት ይነግረዋል። ኬንዳል በቁጣ ቡጢ ይሰነዝራል። ነገር ግን ክሪስ በቀላሉ ይመልሰዋል። ኬንዲም መሰንዘሩን ይቀጥላል። ሆኖም ክሪስ ሁሉንም ይመክታል፣ እንዲሁም ሳይለፋ መሬት ላይ ይጥለዋል። ይህ ሁሉ የሚያደርገው ከሊዝ ጋር በረጋ መንፈስ እያወራ ነው። ኬንዳልን አጥብቆ በመያዝ የሊዝን ቁርስ እንዲከፍል ያስገድደዋል። እናም የሳንቲሙን ድግምት ያሳየዋል። አሁንም ቢሆን ሊዝ አልተደነቀችምና ትሄዳለች። ታውቃለህ፣ እናንተ ነገራችሁን ጨርሱ። ይህ የወደፊት ሁኔታም አልሰራም። ጊዜውን እንደገና ይመልሳል። በዚህ ጊዜ ክሪስ ኬንዳ እንዲመታው ይፈቅድለታል። ምንም እንኳን እንደሚመታው አስቀድሞ ቢያውቅም ሊዝ ወዲያውኑ በኬንዳ ላይ ትጮኻለች። እናም እንደዚህ ትነግረዋለች። ክሪስን ለመርዳት ትቆያለች። ሲነጋገሩ ክሪስ መኪና እንደተሰረቀበትና ወደ ፍላግስታፍ ለመሄድ እየሞከረ እንደሆነ ይነግራታል። ሊዝ እሷም እዛ እንደምትሄድና በአካባቢው ትምህርት ቤት እንደምታስተምር ትነግረዋለች። የሐዘኔታ ስሜት ስለተሰማት አብሯት እንዴት ትጋብዘዋለች። ምንም እንኳን አእምሮ የተዛባ ሳይኮ አትመስልም በማለት ብትቀልድበትም ብዙም ሳይቆይ አብረው መንገድ ላይ ይወጣሉ። በመጓዝ ላይ ያሉ ክሪስ ምግብ ቤት ውስጥ በመገናኘታቸው ወደ አንድ አቅጣጫ ማምራታቸው እጣ ፋንታ እንደሆነ ይናገራል። ሊዝ ግን አትስማማም። በእጣ ፋንታ እንደማታምንና ህይወት ባልተጠበቀ ሁኔታ ሊሞላ የተሻለ እንደሚሆን ትነግረዋለች። ይህ በእንዲህ እንዳለ ካሊና ካቫናው ክሪስን ተከታትለው ምግብ ቤት ይደርሳሉ። ባለቤቶችንም ይጠይቃሉ። ክሪስ በየቀኑ እዚህ ይመጣ እንደነበረ፣ ሁል ጊዜ 8 ሰዓት ከ9 ደቂቃ ይወጣ እንደነበር ይረዳል። ከዚያ ቀን በስተቀር ባለቤቶቹ አንዲት ሴት እንዳገኘና ሁለቱም ወደ ፍላግስታፍ ስለመሄድ እያወሩ እንደነበር ይገልጻል። ከወጡ በኋላ ካል የክሪስን መንገድ ለመከታተል ካቫናው የትራፊክ ካሜራ ምስሎችን እንዲያወጣ ታዘዋለች። ከዛም ካቫናው አስደንጋጭ ዜና ይነግራታል። ሮይ ቦል በመኪና ማቆሚያ ጉሮሮውን ተቆርጦና ጉልበቱ በጥይት ተመቶ ሞቶ ታገኘዋለች። ይህን አሁን ነው የምትነግረኝ? ገና ስለ ጆንሰን እንነጋገር ነበረ። ይህን እኔም አሁን ያወቅኩት ይላል። እሷ ወዲያውኑ አሸባሪዎችን ተጠያቂ መሆን እንዳለባቸውና ክሪስ ባቀደችው ላይ ጣልቃ ከመግባቱ በፊት እሱን ለማጥፋት እየሞከሩ እንደሆነ ትገነዘባለች። ክሪስ እና ሊዝ ግራንድ ጋኔን አቅራቢያ የሚገኝ የህንድ ሰፈር ይደርሳሉ። እዛም የአገር በቀል ጎሳዎች ይኖራሉ። ሊዝም በትርፍ ጊዜው አስተማሪነቱን ትሰራበታለች። ወደ ዋናው መንደር እየመሩ ሳለ ክሪስ የጎሳውን ሼማን ማግኘት እንደሚፈልግ ይጠቅሳል። ከዛም ሊዝ በአንድ ተማሪ የልደት ቀን እንደሆነ ለመግለጽ ትንሽ ስጦታዎች ታወጣለች። ልጆቹ እንዳዩዋት ወዲያውኑ ወደ እሷ ሮጠው ይመጣሉ። በደስታም ያቅፏታል። ቆየት ብላ ከነሱ ጋር ትቀመጣለች። እናም የአፍ መፍቻ ቋንቋቸውን ቃላት ያስተምሯታል። ህፃናቱ አንዱ ክሪስን አፍጦ እንደሚመለከተው በመጥቀስ ፍቅረኛሽ ነው ብሎ በየዋህነት ይጠይቃታል። ሊዝ ቀና ስትል ክሪስ በአድናቆት ሲመለከታት ታስተውላለች። ክሪስ ወደ እሷ ቀርቦ ለልደት ባለቤቱ ህፃን የድግምት ትርኢት ያሳያል። ይህም ልጆቹን ያስደስታል፣ ሊዝንም ያስደምማታል። ከሰፈሩ ከወጡ በኋላ ሊዝ ድግምቱን ከየት እንደተማረ ትጠይቋለች። ክሪስ በላስ ቬጋስ ፍራንክ ካዲላክ በሚል የመድረክ እንደሚሰራ ያስረዳታል። ስሙንም የሚያገኘው ከሚወዳቸው ሁለት ነገሮች ማለትም ፍራንክና ስታይሊን እና ካዲላክ መኪና እንደሆነ ይነግራታል። ጉዟቸውን ይቀጥላሉ። ነገር ግን ኃይለኛ ዝናብ መዝነብ ይጀምራል። ሊዝን እንቅልፍ ይወስዳታል እና እሱ እየነዳ ሳለ ትከሻው ላይ ተኝታ ትቆያለች። ስትነቃ ቅርታ ትጠይቋለች። ዝናብ ምን ያህል ኃይለኛ እንደነበረ ትናገራለች። ብዙም ሳይቆዩ መንገድ በተዘጋበት ቦታ ይደርሳሉ። ከዚያም የግንባታ ሰራተኞች ወፍ መንገዱን እንደወሰደ ያስረዷቸዋል። ተመለሱና 2 ማይል ያህል ሂዱ። ሁለተኛው የግራ መታጠፊያ ላይ ክሊፍ ሃንገር የሚባል ሞቴል ታገኛላችሁ። እናመሰግናለን። ወደፊት መቀጠል ስላልቻሉ ክሪስና ሊዝ ሌሊቱን ለማሳለፍ ወደ አቅራቢያቸው ሞቴል ያመራሉ እና እንዲህ እንዳለ የኤፍቢአይ ቢሮ ውስጥ ካል በልምምድ ቦታ ላይ ቶክስ የተለማመደች ሳለ ካናቫው አዲስ ማድረጃ ይዞ ይቀርባል። የትራፊክ ካሜራ ምስሎች ተመረመሩ በኋላ የክሪስን ትክክለኛ ማንነት አረጋግጠው ያንን የሲኒማ ምስል ማጎያ ዙም እና የመጥሪያ ዘዴ በመጠቀም የመኪና የፍቃድ ቁጥር ያዩታል። የሊዝ መኪናን እንዲከታተሉ ትዕዛዝ ይሰጣል። እዛ ጋ አጉሊ ያ የፍቃድ ቁጥር ነው፣ ተከታተሉትና እሷን ፈልጓት። አቅጣጫው A6 ላይ አዙረው አግለው ተሳፋሪው አስወግድ፣ ፈትሽ፣ ሱሪ አቅጣጫ 07 አጣራ፣ የኪስ ይዞታው ላይ አጣራ። ዛሬ ማታ ስትሪፕ ክለብ ተገናኘን። ሁሉ ነገር ይከናወናል። ተመልሰን ወደ ሞቴሉ ስንሄድ ክሪስ ሊዝ ክፍሉ ታርፍ ይረዳታል። እንዲሞቃት የምድጃውን እሳት ያነድላታል። ሊዝ አንድ አልጋ ብቻ መኖሩ ጠቅሳለች። ክሪስ ግን እርግጠኛ እንድትሆን ይነግራትና እሱ መኪና ውስጥ እንደሚተኛ ይነግራታል። ሊዝ ብርድ ልብስ ሰጠዋለች። ደህና ደሩ ተባባሉ።
በሌሊት ሊዝ በመስኮት ስትመለከት ክሪስ መኪና ውስጥ ተኝቶ ታየዋለች። ይህም የጥፋተኝነት ስሜት እንዲሰማት ያደርጋታል። በሚቀጥለው ቀን ጠዋት በአንድ ወደብ ላይ በአሸባሪዎች የሚጓጓዝ ኮንቴነር ይወርዳል። ከነዚህ አንድ ውስጥ የተሰረቀ የኒውክሌር መሳሪያ ይገኛል። ክፍሎችን በመገጣጠም የመስራት አቅሙን ይፈትሻል። ሮይ ቦሊን የገደሉት እነዛ ሰዎች ለአለቆቻቸው ሪፖርት ያደርጋሉ። ለካሲኖ የጥበቃ ኃላፊ ከሱ ምን ትረዳለህ? ለአንድ ሟች ሰው አንዲት ሴት ልጅ ይጮሃል። ነገር ግን ክሪስ ጆንሰንን በሚፈልገው የፌዴራል ወኪሎች ተጠይቆ ነበር። አዎ እስካሁን አላገኘነውም ነው ያልከኝ። ይህን የማይረባ ነገር ታምናለህ? ነገር ግን ከመከሰታቸው በፊት ማየት እንችላለን ይላሉ። ምንም ለውጥ አያመጣም። አንድ ድግምተኛ ፍለጋ ጊዜያችንን እያባከንን ነው። ተመልከት፣ ይህን ለማዘጋጀት 2 ዓመት ፈጅቶብናል። ያ ሰው ደግሞ ይህ ሁሉ በጆንሰን ምክንያት ይበላሽ ብሎ ተጨንቋል። እኛን የሚፈልጉን ባለስልጣን ለምን ለእሱ እንዲህ ፍላጎት ያሳያሉ? አስወግዱት፣ አሁን አድርጉት። ይህ በእንዲህ እንዳለ የኤፍቢአይ ዋና መስሪያ ቤት ካናባው ክሪስና ሊዝን በፍላግስታፊ ውስጥ በሚገኝ ሞቴል ውስጥ እንዳገኟቸው ለካሊ ያሳውቋታል። ለአንድ ክሩዘርን የሚያስታውስ የኦራጎን የመንገድ ሰራተኛ አገኙት። ለምን አስታወስ? መንገዱ በጎርፍ ተዘግቶ ነበር። ሊያልፉ የሚችሉበትን ቦታ ልጠቁማቸው ሲል ጆንሰን አስቀድሞ ያውቅ ነበር። ልክ ነህ። እርምጃ ከመውሰዳችሁ በፊት ካሊ በአስቸኳይ ስብሰባ ትጠራለች። በስብሰባ ወቅት የዳይሬክተሩ ዊዝደምን ከፍተኛ የኒውክሌር ማስጠንቀቂያ አሁን መስጠቱን ያሳውቃል። ምንም አይነት ማሻሻያ ባለመታየቱ ቡድኑ ይገስጻል። ሁኔታውን አሳሳቢ በመሆኑንና ቦምቡ በማንኛውም ሰዓት መፈንዳት እንደሚችል ያስታውሳቸዋል። ጣልቃ በመግባት ክሪስ ጆንሰንን በቁጥጥር ስር ለማዋል ሙሉ የሰው ኃይልና የመያዣ ቡድን እንደሚመደብ ትጠይቃለች። ክሪስ ቦምቡ በሎስ አንጀለስ ውስጥ ከመፈንዳቱ በፊት ለማግኘት ብቸኛው ቁልፍ ሰው መሆኑን አጥብቃ ትናገራለች። ዳይሬክተሩም ይስማማል። ኤፍቢአይም ያሉትን ኃይሎች ሁሉ ያንቀሳቅሳል። ኤፍቢአይ ሳያውቅ አሸባሪዎቹ እንቅስቃሴያቸውን በቅርበት እየተከታተሉ ነው። የቤቱን ባለቤት በመግደል የካሊ ቢሮ በግልጽ በሚታይበት አንድ አፓርታማ ውስጥ ቀድመውኑ ሰላ ያስቀምጠዋል። መሪያቸው ስሚዝ የካሊን ቡድን በመከተል በቀጥታ ወደ ክሪስ እንደሚያመራቸው በማመን ሰዎች እንደሚከታተሏቸው ያዛሉ። ቀጥታ ወደ ጆንሰን ያመሩናል። ተመልሰን ወደ ሞቴሉ ስንሄድ ሊዝ በፎጣ ተጠቅልላ ከመታጠቢያ ቤት ትወጣለች። ክሪስ አፍጥቶ ከመመልከት ውጪ ምንም ማድረግ አልቻለም። የጣሊያን ሰዓሊ የተናገረውን ጠቅሶ ውበቷን በማድነቅ ይማርካታል። ከዚያም አንድ ወረቀት ወደ ጽጌረዳ አበባ በመቀየር የድምቀት ትርኢት ያሳያታል። አበባውንም ይሰጣታል። ሁለቱም ይሳሳማሉ። ካሊ በሄሊኮፕተር ፍላግስታፍ ትደርሳለች። ቡድኗ ስለ ክትትል ዝግጅት ገለጻ ያደርጋል። ሞቴሉ በግልጽ እንደሚታየውም ያረጋግጣሉ። አካባቢውን እንዲዘጉ ከአካባቢ ፖሊስ ጋር እንዲተባበሩ ታዛለች። በመቀጠልም የእሷ ቢሮ ትይዩ ባለ አፓርታማ ውስጥ በቅርብ አንድ አስከሬን መገኘቱን ለቡድኑ ትናገራለች። እንደ ሮይ ቦይል ጎሮሮን የተቆረጠ አስከሬን ቢሮዬ ትይዩ ባለ አፓርታማ ውስጥ ተገኝቷል። አንድ ሰው እኛን ተከትሎ ጆንስ ጋር ለመድረስ እየሞከረ ነው። ሞቴል ውስጥ ክሪስ እና ሊዝ ጸጥ ያለ ጊዜ አብረው ያሳልፋሉ። አልጋ ላይ ተኝተው ሳለ ሊዝ ምናልባት በዕጣ ፈንታን እንደምታምን በለሰለሰ ዝምት ትናገራለች። ውጪ ላይ ካልና ካቫናው በሩቅ መንደር ቢኖኩለር ስሚቶይልን ይከታተላሉ። ሊዝ ወደ ውጪ ስትወጣ ያዩዋትና ሊያስቆማት ይወስናሉ። ክሪስ እንዳያ ቢያንስ ከ2 ደቂቃ እንዲጠብቁ ካልታሳስባለች። ጊዜው ካለፈ በኋላ ወደ ሊዝ ይቀርባሉ። ካሊም መታወቂያውን አሳይታ ወደ መኪናው እንድትገባ ታዛታለች። በመኪና ውስጥ ክሪስ ሽጉጥ ይዞ የሚያሳይ የካሲኖ የክትትል ቪዲዮ ለሊዝ ያሳያታል። ካሊ እሱን እንደ አደገኛ ወንጀለኛና ከባለስልጣናት ለማምለጥ ሊዝን ብቻ እንደሚጠቀምባት አድርጋ ትገልጸዋለች። ሊዝ ደንግጣለች። የሰማችውን ለማመን ትቸገራለች። በሚቀጥለው ሃናባ ክሪስን ለመያዝ እንድትረዳቸው ትጠይቃለች። የኪኒኒ ጠርሙስ ይሰጣትና አንዱም በክሪስ መጠጥ ውስጥ እንድትጨምር ይነግራታል። ኪኒኑ ራሱን እንዲስት ስለሚያደርግ በሰላም በቁጥጥር ስር ለማዋል ይረዳቸዋል። ነገር ግን ክሪስ ከክፍሉ ከወጣ በኋላ ይህንን በማድረግ 2 ደቂቃ መጠበቅ አለባት። ሊዝ በጫና ውስጥ ሆና በመጨረሻ ተስማማለች። ኪኒኑን ትወስዳለች። በአቅራቢያው አሸባሪዎች ሁሉንም ነገር በዝምታ ይታዘባሉ። ሁኔታዎች ሲከሰቱ ላለቃቸው ሪፖርት ያደርጋሉ። አሁን እየለቀቋት ነው። ሊዝ ወደ ሞቴል ክፍል ትመለሳለች። ምንም እንዳልተፈጠረውና ክሪስን ሰላም ትለዋለች። የገዛችለትን ልብስ ትሰጠዋለች። እሱም አመስግኖ ይስማታል። ከመሳሳሙ በኋላ ክሪስ የሆነ ያልተለመደ ነገር ይሰማውና ደህና መሆኗን ይጠይቃታል። ሊዝ ደህና ነኝ ብላ ትግደዋለች። እሷ ቁርስ እስከምትጀምር እሱ ገላውን እንዲታጠብ ትነግረዋለች። ክሪስ ገላውን ሲታጠብ ሊዝ ኪኒኑን በመጠጥ ውስጥ ለመጨመር ትክክለኛውን ሰዓት በመጠበቅ ጣቷን ደጋግማ ታያለች። በተመሳሳይ ጊዜ ካል በክትትል መኪና ውስጥ ሆና ወደ ውስጥ ለመግባት ዝግጅቷን እያጠናቀቀች ሰዓቷን ትመለከታለች።
ከሞቴሉ ብዙም ሳይርቅ የአሸባሪው መሪና ሰዎቹ በላዩ ላይ አነጣጥነው ስናይፐር አዘጋጅተው በአቅራቢያ ተቀምጠዋል። 2 ደቂቃ ሲያልፍ ሊዝ ኪኒኒውን በክሪስ መጠጥ ውስጥ ጨምራለች። ከመታጠቢያ ቤት ሲወጣ መጠጡን ትሰጠዋለች። ነገር ግን ሊጠጣ ሲል ሊዝ ስሜቷን መቆጣጠር አቅቷት አስቆመዋለች። ክሪስን አቅፋ ካልና ረዳቷ ስለሱ ያሉትን ሁሉንም ነገር ትነግረዋለች። እውነት መሆኑንም ትጠይቀዋለች። ክሪስ ወዲያውኑ አይመልስም። ይልቁንም ቴሌቪዥኑን ከፍቶ ድምጽ ይጨምራል። ይህም ኤፍቢአይ እንዳይሰሙት ያገዳል። ኪኒኑን ለመስራት ምን ያህል ጊዜ እንደሚፈጅ ሊዝን በረጋ መንፈስ ይጠይቃታል። እሷም ከመለሰችለት በኋላ ክሪስ ብርጭቆን ይቀይራል። እናም ኪኒኑን ለመጠጣት ወደ ውጭ ይወጣል። ካል ከክትትል መኪና ውስጥ ሆና የሱን ባህሪ ግራ መጋባት ትመለከታል። አነጣጥረው ያያሉ። ነገር ግን ግልጽ የሆነ ምት ሊያገኝ አልቻለም። ክሪስ ተመልሶ ወደ ውስጥ ይገባል እና ኤፍቢአይ ስለሱ የተናገሩት ነገር ሁሉ ውሸት እንደሆነ ለሊዝ ይነግራታል። ከዚያ ካሲኖ የነበረው ሰው 2 ሰዎች ይገሉ ነበር ተከስቷል፣ ግን አልሆነም እንጂ አምላክ ሆይ አንተ ቅዠታም ነህ። ይህን ለማረጋገጥ ክሪስ በቴሌቪዥን የሚነገረውን እያንዳንዱ ንግግሮችን ከመናገራቸው በፊት መተንበይ ይጀምራል። ቻናሎችን ደጋግሞ በመቀየር በእያንዳንዱ ጊዜ በትክክል ይገምታል። ልክ ነህ ጌታዬ፣ ይህን በማድረግ የተፈቀደልህ ብቸኛ ሰው ነህ አንተ ነህ። ወደ ጫካው ካልገባ በጫካ ውስጥ አጠፋም። ሊት በመገረም እንዴት እያደረገ እንደሆነ ትጠይቀዋለች። ክሪስ የወደፊት የማየት ችሎታን ይዞ እንደተወለደ ያስረዳታል። ነገር ግን ከ2 ደቂቃ አስቀድሞ ብቻና ክስተቶቹ ከሱ ጋር በቀጥታ ሲገናኙ ብቻ ነው። ከዚያም የበለጠ አስደንጋጭ የሆነ ነገር ይገልጻል። በሆነ ምክንያት ጉዳይ ሊዝን በሚመለከትበት ጊዜ የወደፊት ጊዜው በጣም ርቆ ማየት ይችላል። በሆነ ምክንያት ከዚህ በፊት አይቼው ከማውቀው በላይ አንቺን በጣም አርቄ አየሁሽ። ለምን እንደሆነ ግን አላውቅም። ምን ማለት ነው አየሁሽ? ይህን ነገር እያደረክብኝ ነበር? ምን እንደማድረግ ምን እንደምል ታውቃለህ? ከነገ ጀምሮ እያዘጋጀኝ ነበር? አላደረኩም። ክሪስ ይህን ይክዳል። እሷን ሲፈልግ የነበረው እሷ ለምን ከሌሎች እንደተለየ ስላልገባው እንደሆነ ያስረዳታል። ሊዝ እና ኤፍቢአይ ለምን እያደነው እንደሆነ ስትጠይቀው ችሎታው ለብሔራዊ ደህንነት ይረዳል ብለው እንደሚያምኑ ክሪስ ይነግራታል። የእሱ ራዕዮች ውስን ስለሆኑ እምቢ ማለቱንም ይገልጻል። ነገር ግን ከሊዝ ጋር ሲሆን እነዚህ ገደቦች ይጠፋሉ። ይህን ደግሞ ኤፍቢአይ እስካሁን አላወቀም። ክሪስ $10,000 የያዘ ኢንቨሎፕ ለሊዝ ይሰጣታል እና ሰዓቷን 7 ደቂቃ በፊት እንድታደርገው ይነግራታል። በአንድ ወረቀት ላይ መመሪያዎችን ይጽፍላታል እና እሱ ከወጣ ከ45 ሰከንድ በኋላ በትክክል እንድትከተላቸው ይነግራል። 1 ሳምንትም ይሁን 1 ወር ቢፈጅ እንደገና እንደሚያገኛት ቃል ይገባላታል። ከተሰናበታት በኋላ ክሪስ ይወጣል። ውጪ ላይ ካሊ የሆነ ነገር ትክክል እንዳልሆነ ትረዳለች። የሆነ ችግር አለ። በፍጥነት ትመጣለች። በሩቅ መነጽር ስትመለከት ክሪስ ቀድሞውኑ ውጪ ሆኖ በቀጥታ ወደ እሷ እያየ ያገኛታል። ያለምንም ማመንታት ክሪስ አቅራቢያው ካለው ዳገት ላይ ዘለው በመውረድ ይሮጣል። ካሊ ወዲያውኑ 2 ወኪሎቿ እንዲከተሉትና በህይወት እንዲይዙት ታዛለች። የክሪስን መመሪያ በመከተል ሊዝ መኪናውን ታስነሳለች። ማርሽ ታስገባለች። ወደ ዳገቱ ትነደዋለች። መኪናው የውሃ ጫማ ላይ ተጋጭቶ እንዲፈርስ ያደርገዋል። ይህም ከባድ እንጨቶችንና መሳሪያዎችን ወደ ታች እንዲያንከባልል ያደርጋል። ክሪስ በዛፎቹ መካከል በዳገቱ ላይ ሲሮጥ የአሸባሪዎች አነጣጣሪ ተኩሳል። ነገር ግን ክሪስ እንደሚመጣ ስላየው በመጨረሻ ሰከንድ ጥይቱን ያመልጠዋል። እንጨቶች፣ ፍርስራሾችና ቁልቁል የሚሮጡ መኪናዎች ዳገት ላይ ይወርዳሉ። ይህን እሱን የሚያሳድዱ መኪናዎች መንገድ ይዘጋል። ክሪስ በእንጨቶቹ እንዳይንቀጠቀጥ በጥንቃቄ በማምለጥ እያንዳንዱን እንቅስቃሴ በትክክል በማስላት ተራራው ስር ይደርሳል። ካሊ አስቀድማ እዛ ትገኛለች። ሽጉጧንም ደቅና ትጠብቀዋለች። እንደማትተኩሽ ታውቂያለሽ። ትላልቅ እንጨቶች ከተራራ ላይ በቀጥታ ወደ እሷ ሲንከባለሉ ትመለከታለች። ክሪስን ለማስቆም ብቸኛው መንገድ ራሷን ላደጋጋል እሱ እንዲያድናት ማድረግ እንደሆነ ትረዳለች። እንድሞት ተወኛለህ? ሊተዋት ባለመቻሉ ክሪስ ወደፊት እየሮጠ ፍርስራሾችን በዙሪያቸው ከመውደቃቸው በፊት እሷን ወደ ደህንነት ቦታ ይጎትታታል። ተጨማሪ ወኪሎች ደርሰው ካሊን ወዲያው ክሪስን በቁጥጥር ስር እንዲያውሉ ታዛለች። ለበጎው ነገር ዋጋ ይከፈላል አይደል? ከሩቅ ሆና ስሚዝና ሰዎቹ ክሪስ ሲያዝ ይመለከታሉ። ስሚዝ በረጋ መንፈስ ስልክ በመደወል አንድ ሰራተኛው ሊዝን እንዲጠልፋትና እንደ ወጥመድ እንዲጠቀምባት ያዛል። ከጥቂት ቅጽበታት በኋላ ሰውየው ወደ እሷ በመንዳት ሽጉጥ ደቅኖ ይጠልፋታል። ከዛም በኋላ ክሪስና ኤፍቢአይ ዋናው መስሪያ ቤት ተወስዶ ወንበር ላይ ይታሰራል። አይኑ እንዲጨፍን ወይም እንዳያራገብ ልዩ መቆጣጠሪያ አይኑ ላይ ያደርጋሉ። አንዴ ሁሉን ነገር ከስተካከለ በኋላ ካሊ ቀደም ብሎ ስላዳናት ታመሰግነዋለች። ከዛም ቴሌቪዥኑን ታበራለች። እቅዱ ቀላል ነው። ክሪስ የቀጥታ ስርጭቶችን ይመለከትና የኒኩለር ቦምቡ መቼና የት እንደሚፈነድ ወደፊት ይመለከታል። በዓለም ላይ ያሉ የእያንዳንዱ ቴሌቪዥን ጣቢያዎች ስለ ፈንዳታው ትክክለኛ ዝርዝር መረጃ ያስተላልፋሉ። ያንን የ2 ደቂቃ ችሎታውን እስከ ቻልክ ድረስ ግፋውና ቦምቡን ፈልገው። የምትፈልጊውን ካደረግ ለዘላለም እዚህ ወንበር ላይ አስረሽ ታቆየኛለሽ። ትኩረት ሲያደርግ ክሪስ ወደፊት ራዕይ ውስጥ ይገባል። ከ2 ሰዓት በኋላ በሚቀርብ ዜና ዘገባ ላይ አንዲት ሴት በሚፈነዳ መሳሪያ ተሽከርካሪ ወንበር ላይ ታስራ በአንድ መኪና ማቆሚያ ጣራ ላይ የተተወች ዘገባው ይናገራል። ክሪስን ለድንጋጤ የዳረገው ነገር ደግሞ ያቺ ሴት
ሊዝ መሆኗ ነው። ላስ ቬጋስ የቦምብ አምካይ ቡድኑ አባላት እሷን ለማዳን በጥንቃቄ ወደ እሷ ሲጠጉ ያመለክታል። ድንገት አሸባሪዎች ቦምቡን ያፈነዱታል። ሊዝም ወዲያውኑ ትሞታለች። በድንጋጤ የተዋጠው ክሪስ ወደ አሁን ጊዜ ይመለሳል። ካሊ ወዲያውኑ ምን እንዳየ ትጠይቀዋለች። ክሪስ ግን ለመናገር ፈቃደኛ አይሆንም። ይልቁንም ከክፍል ቢወጣ በተሻለ ሁኔታ ሊረዳቸው እንደሚችል አጥብቆ ይናገራል። ካሊ ሳይወድ በግድ ተስማምታ ወደ ማቆያ ክፍል እንዲወስዱት ታዘዋለች። ክሪስ በማቆያ ክፍል ውስጥ ይገባል። ሲጋራ ይጠይቃል። እናም ጠባቂዎቹን ለጥቂት ጊዜ ትኩረታቸውን ሲከፋፍል እያንዳንዱን እንቅስቃሴያቸውን አስቀድሞ በማየት ጥቃት ይሰነዝርባቸዋል። በቀላሉ አቅም ያሳጣቸውና ከክፍሉ ያመልጣል። የማስጠንቀቂያ ደውል ይጮሃል። ይህም መላውን ህንፃ በከፍተኛ ክትትል ውስጥ እንዲገባ ያደርጋል። ክሪስ በህንፃ ውስጥ ሲሮጥ ካሊና በርካታ ወኪሎቹ ያሳድዱታል። በራእይ ውስጥ ወደ አየው መኪና ማቆሚያ ህንፃ ሲያመራ ሄሊኮፕተር ከላይ ሆኖ እንቅስቃሴዎችን ይከታተላል። ክሪስ ወደ ውስጥ ገብቶ ወደ ጣሪያው ይሮጣል። ካሊ ቡድኑ ወደ ኋላ እንዲቀራዛ እሷ ብቻዋን ትከተለዋለች። ሽጉጧን እንደደቀነች በጣሪያው ላይ ክሪስ ሊዝ የምትገደልበትን ቦታ አውቆ በሩቅ ይቆማል። ካሊ ለምን እዚህ እንደመጣ ለማወቅ ትገጥመዋለች። ክሪስ በመጨረሻ ሊዝ ከ2 ሰዓት በኋላ ከዚህ ጣሪያ ላይ እንደምትሞት ይናዘዛል። ካሊ አንድ ስምምነት ታቀርብለታለች። ቡን እንዲያገኘው ተረዳቸው። እሷ ደግሞ ሊዝን እንዲያድኑ ትረዳዋለች። ይስማማል እና በፍጥነት እቅድ ያወጣሉ። አሸባሪዎች ክሪስን ለማጥመድ የተጠቀሙበት እንደሆነ ታምናለች። እድሉ ሰፊ ነው። ወዲያው ጣሪያ ላይ ስትወጣ ጭንቅላቷ ውስጥ ጥይት ይከታሉ። አውቃለሁ። በአካባቢ ያሉትን ሁሉንም የሬዲዮና ቴሌኮሙኒኬሽን ምልክቶች እንዲዘጉ ታዛለች። ሐሳብ ክሪስ ወደ ከፍታ ቦታ እንዲወጣና አነጣጣሪ ራሱን እንዲገልጽ በማድረግ ጥይት ሲተኩስ ኤፍቢአይዎች አነጣጥሮ መተው እንዲጥሉት ክሪስ እንደተመታ አስመስሎ ይወድቃል። ክሪስ ከፍታ ቦታ ይራመዳል። መሃል ላይ ሲደርስ አነጣጣሪ ይተኩሳል። ክሪስ በመጨረሻ ሰከንድ ጥይቱን ያመልጣል። ነገር ግን እንደተመታ ሆኖ መሬት ላይ ይዘረራል። አነጣጣሪው አለቆቹ ለማግኘት ይሞክራል። ነገር ግን በሲግናል መዘጋት ምክንያት ጥሪው አይደም። ኤፍቢአይ ከተኩሱ ድምጽ ቦታው እይተው ወዲያውኑ ያጠፉታል። ካሊ ወደሱ ስትቀርብ ክሪስ ያለምንም ጉዳት ይቆማል። ባየው የወደፊት ራእይም ሁሉ ሊዝ አሁን እንደምትሞት ያምናል። ካሊ የተለየ ዘዴ ትጠቀማለች። ሊዝ ወደ መኪና ማቆሚያ ከመምጣቷ በፊት ማዳን። ክሪስ ወደፊቱን ራእይ ቀደም ብሎ ይመለከትና ሊዝ የምትጓጓዝበትን ትክክለኛ ቅጽበት ያያል። እሷን የሚጭናት ቫን መኪናት የሰሌዳ ቁጥር ማንበብ ይሳካለታል። ቁጥሩን ለካሊ ይሰጣል። እሷም ወዲያውኑ ክትትል እንዲደረግበት ታዛለች። ይህ እንዲህ እንዳለ ሊዝ ፈንጂ ተጭኖባት ወደ ቫን ውስጥ ትገባለች። መኪናው ከወደብ ለመውጣት ይዘጋጀ ነው። በዚያ ቅጽበት ክሪስ ወደቡን እንዴት መስመር እንደሚገባ ለኤፍቢአይ ገለጻ ያደርጋል። አሊፍ እና ብራቮ መግቢያውን ይከቡታል። ዝም ብላችሁ እኔ ምላችሁን ብቻ ካደረጋችሁ ህይወታችሁን አድናለሁ። ያነጣጣሪው ቡድኖችም በጆንሰን ትዕዛዝ ይጀምራሉ። የሱ ትዕዛዝ ግልጽ ነው። ሁሉን ጠላት የሆኑትን ገድለው እንዲጥሱ ተገዝተዋል። ስለ መረጃ ሰጪዎች አያስፈልጉንም፣ እሱ አለን። ከጥቂት ቅጽበት በኋላ ጥቃት ይጀመራል። ሊዝን የያዘው ቫን ከወደቡ ለመውጣት ሲሞክርና የአሸባሪው መሪ ስሚዝ በሄሊኮፕተር ለማምለጥ ሲሞክር ኤፍቢአይ የታጠቀ መኪናዎችና ሄሊኮፕተሮችን በመጠቀም አካባቢውን ይወሩታል። በወደብ ላይ የተኩስ ልውውጦች ይፈነዳል። ይህም ስሚዝና ሰዎቹ ተበታትነው እንዲሸሹ ያስገድዳል። ቫኑን አስቆመው ገና አይደለም ትገድሏታላችሁ። በክሪስ መመሪያ መሰረት ካሊ በቅድሚያ ባሉ የነዳጅ በርሜሎች ላይ ተኩስ ትፈጽማለች። አሁን አፈንድተው ቫኑን በጎን ይገለብጡታል። ይህም እንዲጋጭ ያደርገዋል። ሊዝ ተላቃ በማምለጥ ይሳካላታል እና በአቅራቢያው ወደሚገኝ መጋዘኑ በመግባት ትሸሸጋለች። ክሪስ የመያዣ ቡድኑን ወደ እሷ ይመራቸዋል። የጠላትን እንቅስቃሴ ከመከተላቸው ሰከንዳት በፊት እየተናገረ ወኪሎቹ የሚመጡበትን ጥቃት በቀላሉ እንዲያመልጡ ያደርጋቸዋል። በክሬን ውስጥ ያለውን ሰው ያግኝተውታል። በሰሜን ምስራቅ ጥግ አይታይም፣ ይህን ስጡኝ። በበሩ በኩል አለሙ። ከጠባቂው ብረት 6 ኢንች በላይ። ሊዝ የቦምቡ መከላከያ ልብሱን ለማውለቅ ትታገላለች፣ ግን አልቻለችም። ወደ መጋዘን ጠጋ ብላ ስገባ ስሚዝ ያገኛታል እና ያግታታል። ከቀሩት ሰዎች ጋርም ሊዝን እንደ ሰው ጋሻ በመጠቀም መቆጣጠሪያ ይዛ እገላታ እያለ ለማምለጥ ይሞክራል። ክሪስ እና ኤፍቢአይ ተከታትለው ወደ አንድ ትልቅ የነዳጅ ጫኝ መርከብ ላይ ይወጣሉ። አሸባሪዎች ሲያፈገፍጉ ወኪሎችን ለማዘናጋት ለእንቅስቃሴ ስሜታዊ የሆነ ፍንዳታዎች ይተኩሳሉ። ክሪስ የመጀመሪያ ፍንዳታ ከመፈንዳቱ ጥቂት ሰከንዳት በፊት ያውቃል። ይህም እንደ ወኪል በሰላም እንዲያመክን ያስችለዋል። ሌሎችንም አስቀድሞ በማየት ቡድኑ በእያንዳንዱ ወጥመድ እየመራ ያሳልፋል። ፈንጂዎች
እዚህም እዛም እያሉ ተጠጉ። ከአሸባሪዎች አንዱ ተደብቆ ድንገት ጥቃት ለመሰንዘር ይዘጋጃል። ክሪስ ራሱ ሲመታ በራእይ ያይና ወዲያውኑ የአነጣጣሪውን ትክክለኛ ቦታ ለቡድኑ ያሳውቃል። አነጣጣሪው የት ነው? ከበኋላችን። አነጣጣሪው በ6 ሰዓት አቅጣጫ ይሁት ማንም እንዳይንቀሳቀስ እኔ ያገኘዋለሁ። በሁለተኛ ደረጃ መተላለፊያ ላይ። አነጣጣሪው መተኮስ ከመጀመሩ በፊት ተመቶ ይወርቃል። ነገሮችንም በማፍጠን መርከቧን ለመፈለግ ተከፋፍለው ለመሄድ ይወስናሉ። ይህንን መርከብ ደረጃ በደረጃ መፈተሽ አለብን። አንቺ ይህኛውን ያዢ፣ እኔ ቀረውን አደርገዋለሁ። ክሪስ በደርዘን የሚቆጠሩ የወደፊት ሁኔታዎችን በአንድ ያካሄዳል። በሐሳብ ሊሆን የሚችሉ መንገዶችን ሁሉ ይፈትሻል። በአንደኛው ራእይ ስሚዝ ከሊዝ ጋር በሞተር ክፍል አጥራብ ወደሚገኝ ክፍል ሲያመልጥ በመጨረሻ ያያል። ይህ እንዲህ እንዳለ በላይኛው ደርብ ላይ አሸባሪዎች አንዱ የካሊን ቡድን ሳይዘጋጅ ያገኘዋል። ጥቃት ትከፍታለች። ካቫናውም በሞት በሚያደርስ ሁኔታ ተመቷለች። ካሊ አጥቂዋን ትገላታለች። ነገር ግን በጣም ዘግይቷል። ካቫናው በዚያ ቅጽበት ይሞታል። ምንም እንኳን ብትደነግጥም ካሊ ወደፊት ትገፋለች። ቡድኖቹ እንደገና ተገናኝተው ክሪስ ወደ ስሚዝ ይመራቸዋል። ካሊ ሊዝን እንዲለቅ ታዘዋለች። ስሚዝ ግን ሊዝን እንደ ጋሻ ከፊት ለፊት ያስቀምጣታል። ክሪስም ወደ ኋላ እንዲመለስ ያስጠነቅቀዋል። ክሪስ ሊሆኑ የሚችሉት የወደፊት ሁኔታዎችን ሁሉ በፍጥነት ይፈትሻል እና ሊዝ የምትተርፍበትን ብቸኛ ውጤት ይመርጣል። ካሊ የቶክስ ችሎቷ ምን ያህል እንደሆነ ይጠይቃታል። በዚያም ሽጉጥ ምን ያህል ጎበዝ ነሽ? በጣም። ክሪስ ወደፊት ይራመዳል። ስሚዝ ይተኩሳል። ነገር ግን ክሪስ እያንዳንዱን ጥይት አስቀድሞ በማወቅ የስሚዝን ጥይት እስኪያልቅ ድረስ ያመልጣል። ስሚዝ ወደ ቦምቡ መቆጣጠሪያው ሲዘረጋ ካሊ እጁ ላይ በመምታት አስጥለዋለች። ከዛም ወዲያውኑ እንደገና በመተኮስ ትገለዋለች። ሊዝ ትድናለች። የቦምብ ልብስ ይወገድላታል። ነገር ግን ካሊ ገና እንዳትጠናቀቀ ትናገራለች። የኒውክሌር መሳሪያ አሁንም አልተገኘም። ኤርሞን በአንድ ቦታ ተነስቷል። ክሪስ የፍንዳታውን ቦታ ለመለየት እንዲረዳ ወደፊት ሲስሞግራፍ መሳሪያውን እያየ ወደፊት ሲመለከት ፊቱ ይቀየራል። እውነት በድንገት ይነዛል። ሊዝ ትኩረታችን መሳሪያ ላይ ብቻ ነበር። ሁሉም ሰው እሷም በማዳን ላይ ሲያተኩር ቦምቡ ሌላ ቦታ እንዲፈነዳ ተደርጎ ነበረ። ሰርቻለሁ። እየሆነ ነው። መቼ? አሁን። የፍንዳታው ሞገድ ከተማውን ያናውጣታል። ሁሉንም ነገር ያጠፋል። እንዲሁም በሚሊዮን የሚቆጠሩ ሰዎችን ይገላል። ከዚያም ወደ ኋላ ይመለሳል። እስካሁን ያየነው ነገር ሁሉ ሌላ የወደፊት ራዕይ እንደነበር ይገለጻል። ክሪስ አሁኑ ሞቴል ውስጥ ከሊዝ ጋር አልጋ ላይ ተኝቷል። ያንን የወደፊት ሁኔታ ለመከላከል ምን ማድረግ እንዳለበት የተረዳው ክሪስ ምርጫ ያደርጋል። ራሱን ለካሊ ይደውልላታል እና ሙሉ በሙሉ እንደሚተባበራትና የኒውክሌር መሳሪያ ለማግኘት እንደሚረዳቸው ይነግራቸዋል። ነገር ግን በአንድ ቅድመ ሁኔታ ሊዝ ከዚህ ጉዳይ ውስጥ ሙሉ በሙሉ መውጣት አለባት። ካሊ ተስማማለች እና እየወጣች እንደሆነ ትነግረዋለች። ክሪስ ሊዝን ይቀዘቅሳትና መሄድ እንዳለባት ይነግራታል። ተመልሶ እንደሚመጣ ትጠይቀዋለች። ክሪስ እንደሚመለስ ቃል ይገባላታል። አንድ ሳምንት ይሁን አንድ ወር ቢፈጅ እንኳን እንድትጠብቀው ይጠይቃታል። ሊዝም ትስማማለች። ሊዝ መጨረሻ ላይ ይሳሳሙና ይለያያሉ። ከጥቂት ቅጽበታት በኋላ ክሪስ ውጪ ይጠብቃቸዋል። ካሊ ስትደርስ ዝግጁ መሆኑን ትጠይቀዋለች። ክሪስ ራሱን ነቅንቆ መኪና ውስጥ ይገባና ይነዳል። ፊልሙን በዚህ ይጠናቀቃል። ይህ ፊልም ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲተባበሩኝ